ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ ብዙ በጎ ነገሮች በንግግርም በተግባርም አየን። ከዛ በኋላ ደግሞ በፍጥነት ወደ ግጭት የተገባበት ነው። በትግራይ ክልል ነበር የመጀመሪያው። ከዛ በኋላ አማራም ኦሮሚያም ክልል ግጭቶች ቀጠሉ። ረሃብ አለ። የኑሮ ውድነቱ እጅግ በጣም እየተባባሰ ነው የመጣው። የቱ ጋ ነው ኢትዮጵያ መስመሯን ስታ ወደዚህ የገባችው ባንተ እምነት? አብይ ከመጀመሪያውም መስመር ላይ አልነበረም። ታስታውስ እንደሆነ ገና የኦህዴድ ሳይሆን ያው ድርድር ነበረ። እኛ እንደዳደር ነበረ ከህወሓቶች ጋር ስልጣን እንደሚለቁ ማዕከላዊ ስልጣን እንደሚለቁ ስም ላይ ከደረስን በኋላ ማይሆን የሚለው ሲል የአብይ ስም ሲመጣ አናግሬው ነበረ። ለእኔ ግልጽ ነበረ። ኢትዮጵያ ከኢህአዴግ አገዛዝ ከኢህአዴግ አንድ ፓርቲ አገዛዝ ወደ መድበለ ፓርቲ ወደ ዲሞክራሲያዊ ስርዓት መሻገር ነበረባት። ከዛ ውጪ ሌላ አማራጭ ወደ ግጭት ማይደርስ ያለው አማራጭ እሱ ብቻ ነበር። ገና ስልጣን ሳይዝ ገና ስሙም ሳይታወቅ ለኔ በጣም ግልጽ ነበረ ከሱ ጋር ከነበረኝ ውይይት ዲሞክራሲያዊ ስርዓት የመገንባት ፍላጎት እንደሌለው፣ አምባገነናዊ ስርዓት ከአንድ ፓርቲ ወደ አንድ ግለሰብ ማሻገር ህልም እንዳለው፣ ፕላን የለውም ህልም እንዳለው ለኔ ግልጽ ነበር። ለዛ የተቃወምኩት። በወቅቱ ግን ሰው የሚያየው ነገር የለውጥ ስሜቱ ወያኔ ብቻ ተጥፋ እንጂ ማንም ይምጣ የሚለው ስሜት በጣም ነጋራ ስለነበረ እኔ ሰው ማሳመን አልቻልኩም። መጀመሪያ ወዴሎችን ማሳመን አልቻልኩም፣ ቀጥሎ ህዝቡ ማሳመን አልቻልኩም። ስለዚህ አቆምኩ እንጂ ለኔ it was very clear መጽሐፉ ዝም ታያለህ። አሁን ግን ወደ ዲሞክራሲ የመመለስ እድሉ አለን? አገር ውስጥ ያሉ ተጨባጭ ሁኔታዎችን ከግምት ማስገባት ፈልጌ ነው። ጦርነቶች አማራ ክልል አሁን በስፋት እየተካሄዱ ነው። ኦሮሚያም ክልል በቅርቡ ከጃልሰኝ ጋር ስምምነት ቢፈረምም አሁንም ጦርነት አለ። የትግራይ ክልል የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ አልሆነም። አገሪቱን ወደ መስመር በአንተ እምነት የመመለስ እድል አለ? ቢጠብም እድል አለ። ግን አሁን በአብይ በያዙት አመለካከትና ትምክተኛነት ወደ መስመር መመለስ የሚችሉ አይመስለኝም። ምክንያቱም ኢትዮጵያን አይረዷትም። ኢትዮጵያ ብቻ ሳይሆን መልቲ ናሽናል ሆነ መልቲ ኤትኒክ ሆነ ሀገርን በአሁን ባለው የዓለም ተጨባጭ ሁኔታ እና ኢትዮጵያ ባለችበት ተጨባጭ ሁኔታ አይረዱም። ለመረዳትም ፍላጎት የላቸውም። እነሱ በያዙት አመለካከት ወደ መስመር መመለስ አንችልም። ግን ዝም ብለን እንመለከታለን። ዝም ብለን ደግሞ አንመለከትም። ሀገራችን ነው፣ ህዝባችን ነው፣ የለፋንበት ነው፣ እድሜያችንን ያጠፋንበት ነው። we are not going to let them take us down። ራሳቸው ብቻ ሳይሆን ሀገር ይዘው ሊወድቁ ነው። ስለዚህ እኛ ወደ መመለስ እንችላለን። የኢትዮጵያ ህዝቦች መመለስ እንችላለን፣ ወደ መንገድ ያስ እንችላለን። እነሱን ግን ይመልሱናል ብለን የምንጠብቅ ከሆነ ካለፉ 6 ዓመት አገሪቷን ከከተቱበት መከራ ወደ ባሰበት ነው ይዘው እየሄዱ ያሉት። የኦፌኮም አባል ያው ቀጣዩ ምርጫ ብዙ ሩቅ አይደለም። ስለዚህ በኢትዮጵያ ፖለቲካ ውስጥ ቀጣይ የሚኖረው ሚና ምንድን ነው? ቀልጣፋ ሚና ይኖረኛል። እኔ አሁን መናገር መጻፍ የጀመርኩት በጣም አደገኛ ሁኔታ ውስጥ ነው የገቡት እነኚህ ልጆች። ቶታል ኢግኖራንስ እና አሮጋንስ። የበልጽግና ሰዎች አብይና በአካባቢ ያሉ ሰዎች ቶታል ኢግኖራንስ እና አሮጋንስ ይህ ነው የማይባል ጥጋብ ውስጥ ገብተዋል። ጥጋብ ደግሞ ጆሮአቸውንም አይምሮአቸውንም ዳፍኖታል። ይሄ ለነሱ ለሀገርም አደጋ አለው። ስለዚህ ማድረግ እንፈልገው ነው we need to have conversation ሊኖረን ይገባል። በተለይ ደግሞ አሁን ምን እያደረጉ መሰለ እኛንና የትግራይን ሲመቱ የአማራን ፖለቲካ ካምፓኒ የተጠቀሙት። አሁን ደግሞ ከአማራ ጋር ሲጋጩ ኦሮሞስ ተወሽቀው በኦሮሞ ፊት ለፊት እየያዙ በኦሮሞነት ስም አማራን ለመምታት ይፈልጋሉ። ይሄ ኢትዮጵያን ለከፍተኛ አደጋ ነው የሚያደርሳት። የኦሮሞ ህዝብን አይፈልግም። የኦሮሞ ህዝብ ትላንትና ከአማራ ውስጥ በወጡ ገዢ መደቦች ሲጨቆን ታግሏል። ከትግራይ በወጡ ታግሏል። የታገለው ግን አንድ አምባገነን ስልጣን ላይ ወጥቶ በሱ ስም ትግራይ እንዲመጣ አማራ እንዲመጣ አይደለም። እኛ ከአማራ ጋር ከትግራይ ጋር ከሶማሌ ጋር ያሉን የፖለቲካ ልዩነቶች አሉ። እነኛ ልዩነቶች በክርክር በድርድር በመፍታት ለኛም ለሁሉም የምትሆንን ኢትዮጵያን መመስረት ነው። ፍትሃዊ ዲሞክራሲያዊ ፌደራላዊ ኢትዮጵያ መመስረት ነው እንጂ አሁን አንዱ በተለይ እንደኔ አይነት ሰዎች
ተሰሚነት ያለ ሰዎች ዝም ካል የኦሮሞ ማህበረሰብ ስሜት በመኮርኮር አማራ ላይ ከአማራ ጋር በሚያደርጉት ጦርነት ለመጠቀም የሚያደርጉት ማንዣበብ ስላየው ይሄ መክሸፍ አለበት በሚለው ይሄርኩበት። ስለዚህ ቀጣዩ ምርጫ ላይ ተሳተፋለህ? ኢትዮጵያ ውስጥ አሁን ምርጫ ቅንጦት ነው። ጭንቅላት ካለ ነው ጥምጣም የምጠመጥምበት። ጭንቅላቱ ከሌለ ግን ምን ላይ ተመጥመዋለህ? ምርጫ ሊካሄድ የሚችለው መንግስት የሚቆጣጠረው ቦታ ሲኖር ነው። ዛሬ አማራ ውስጥ መንግስት ባህር ዳርና የተወሰኑ ከተሞችን እንጂ በቁጥጥር ስር የለም። ኦሮሚያ ውስጥም ከተወሰኑ ዋና ዋና ከተሞች ውጭ ያለው የአማጽያን መፈንጫ ነው። ኢትዮጵያ ካላት 547 የፓርላማ ኮንስቲትዌንሲ ውስጥ ስንት ቦታ ነው ዛሬ ምርጫ ሊካሄድ የሚችለው? አይ ዶንት ኖ። ምርጫ ውስጥ ቢያንስ በ2/3 በሚሆነው ከ547 በ2/3 ውስጥ ሚኒመም ምርጫ ካልተካሄደ ያ ምርጫ ተቀባይነት አይኖረው። ስለዚህ አሁን ባለው ተጨባጭ ሁኔታ ስለ ምርጫ ይሄ ማውራት ዋጋ የለውም። መጀመሪያ ሀገራችንን ወደ ሰላም መመለስ አለብን። አንጻራዊ ሰላም ከመጣ ስለ ምርጫ ማውራት እንችላለን። አንጻራዊ ሰላም መጥቶ የምርጫ እድል ካለ መጀመሪያው ረድፍ ላይ እንሳተፋለን። መንግስት ምን ጊዜም ነው ስለ ሰላም ሲጠየቅ ዝግጁ ነው ለመደራደር። ለመወያየት ዝግጁ መሆኑን ብቻ ሳይሆን የሚናገረው የሃይማኖት አባቶች፣ ፖለቲከኞች፣ ተሰሚ ናቸው ያላቸውም እንዲሳተፉ ጥሪ ያቀርባል። እንደው በተቃራኒውም አማጽያኑም ለሰላም ጊዜም ዝግጁ ናቸው መሆናቸውን ይናገራሉ። የምንፈልገው ሰላም ለምንድን ነው ያልመጣው? መንግስት የችርቻሮ ሰላም ነው የሚፈልገው። ይሄን አማጺ በዚህ ጋር በገንዘብ በሌላ ደልሎ ምናምን ለማምጣት ኦሮሚያና አማራ ወይ ትግራይ የዛሬ 5 ዓመት 6 ዓመት እኮ አማጺ አልነበረም። ምንድነው ወደ አማጺ የመራው? ጎንደር ላይ አመት ሳይመጣ ወለጋ ውስጥ አመት ሳይመጣ ልብ የሸፈተው አዲስ አበባ ፊንፊኔ ላይ ነው። የፖለቲካ አለመስማማት፣ የፖለቲካ ልዩነት የነበረውን የፖለቲካ ልዩነት በጠረጴዛ ዙሪያ ለመፍታት ፍላጎት ከማጣትና የፖለቲካ ምህዳሩን በመዝጋት አምባገነናዊ የግለሰባዊ አምባገነናዊ ስርዓት ለመመስረት አብይ መወሰኑ ነው። በሀገሪቷ እምብርት ዋና ከተማ ላይ ሊፈታ የሚገባው የፖለቲካ ልዩነት ወደ ጫካ የገባው። እኛ እያልን ያለነው ኮምፕሬሄንሲቭ ፒስ፣ ኮምፕሬሄንሲቭ ፖለቲካል ሴትልመንት፣ ወደ ጦር ያስገቡን የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድርና በንግግር መፈታት አለባቸው ነው። እነሱ የነገሉ እነሱ በዚህ ጋር ቄሱን ሼኩን ልከው በዚህ ጋር ነጋዴውን ገዛ ይዘው ልከው ሊያመጡ ነው የሚፈልጉት። ይመጣሉ፣ የተወሰኑ ወታደሮች የተወሰኑ ልጆች ይመጣሉ። እኛም እኮ ሞክረናል። የኦነግ ጦር የነበረው ከግማሽ በላይ እኮ ይዘመተናል ከአባገዳዎች ጋር ሆነን የፖለቲካ ምህዳሩ ጠቦ መቀጠሉና የፖለቲካ ዋናው የግጭቱ መንስኤ የሆነው ነገር ለመፍታት ፈቃደኛ አለመሆናቸው ከዛ ወዲህ እጥፍ በጥፍ ተስፋፍተው ዛሬ መንግስት ካለው ኃይል የሚበልጥ ኃይል በአማራና በኦሮሚያ ክልል ውስጥ ወደሚንቀሳቀስበት ነው ያለው ማለት ነው። ስለዚህ እኛ ሰላም እያልን ያለነው የምላስ ሰላም ሳይሆን ስር ነቀል የፖለቲካ ልዩነቶችን ከየጫካው ከጠመንጃ አፈሙዝ ወደ ጠረጴዛ ላይ የሚያመጣ ሰላም ነው እያልን ያለነው። ያን ያንተ መጀመሪያ ወደ አክቲቪዝሙ ስትመጣ ኦሮሚያ ላይ ያነሳቸው ጥያቄዎች ተመልሰዋል ወይስ እንደገና ወደ ኋላ ተንሸራተዋል? ምክንያቱም ታጣቂዎቹ የሚያነሱት ጥያቄ ብዙ የራቀ አይመስልም። ስለዚህ እነዛ ጥያቄዎች ምን ደረሱ? ተድበስብሰዋል። መድበስበስ ብቻ ሳይሆን ከነዛ ጥያቄዎች የባሱ ያኔ እኮ የሚነሱ ጥያቄዎች የእንኩልነት፣ የቋንቋ፣ የከተማ ምናምን ዛሬ እኮ ኢትዮጵያ ውስጥ ያን የሚጠይቅ ሰው የለም። ዛሬ ህልውና ጥያቄ ሆነ። ህዝብ በቀየው አርሶ ወጥቶ መግባት አልቻለም። በሺዎች ሚሊሻ እያሰለጠነ ሚሊሻው ደሞዝ የለውም፣ ሰውን እየዘረፈ እየረገጠ ነው የሚያኖረው። ጫካ የገባውም ሰውን ይዘርፋል። መንግስትን ወክሎ ስርዓት ሊያስከበር የሚላከውም ሰውን ይገላል፣ ሰውን ይዘርፋል። ዛሬ የኢትዮጵያ ህዝብ በተለይ በአማራና ኦሮሚያ ክልል ውስጥ አንተ የምትላቸውን ድሮኛ የምናነግባቸውን ፖለቲካ ጥያቄዎች አይደለም እያነሳ ያለው። ይህ ቤዚክ የመኖርና ያለመኖር ወጥቶ የመግባት ያለመግባት ጥያቄ ነው እያነሳ ያለው። ኢትዮጵያ ውስጥ አሁን ያለውን ያነሳናቸውን ተጨባጭ ሁኔታዎች አይተን የበለጠ የሚያሳስብህ እንቅልፍ የሚነሳህ ነገር ምንድን ነው? የሀገር መበተን ነው።
ምክንያቱም ያኝኔ እኛ ስንታገል ስቴት ነበረ፣ ሀገረ መንግስት ነበር። እኛ ሀገረ መንግስቱን እየጎነተልንም እየቦቀስንም ምን እያደረግንም አፈናው እንዲቀንስ የዜጎችና የቡድኖች መብት እንዲሰጥ ነበር የምናደርገው። ግንዱ ስለነበረ ነው። አሁን ግንዱ ምስጥ በልቶት እያለቀ ነው። የሀገራዊ መፍረስ አደጋው በጣም አደገኛ ደረጃ ላይ ነው። ኢትዮጵያ አትፈርስም የሚሉ ሰዎች እያፈረሷት ነው ዴይሊ። ስቴት ኮላፕስ ካደረገ ምናልባት እኔም እየሄደ መሰለኝና የስቴት መፍረስ መጽሐፍ ውስጥ ብዙ ጊዜ ደጋግሜ እንደምናገረው የቄሮን ትግል ስትራቴጂ ሳወጣ ፍሮም 2007 እስከ 2012 በነበረው ጊዜ የስራ ፍንቀላ ሪጂም ቼንጅ ነበር ሳስበው የነበረው። ይሄ ያለ ከኔ ጋር ሲማሩ እኔም ሳሰልጥናቸው የነበሩ የአረብ ልጆች አረብ ስፕሪንግ አነሱ። ከዛ በፊት የነበረ ሀሳብ ምንድነው? በህዝባዊ አመፅ አምባገነን ትገረስሳለህ፣ ዲሞክራሲ ስርዓት ትገነባለህ። ሶስተኛ አማራጭ እንዳለ ባላየም ነበር። ስቴት ኮላፕስ፣ የሀገር መፍረስ፣ የሊቢያ መፍረስ፣ የሲሪያ መፍረስ፣ የየመን መፍረስ መለስ ብዬ ኢህአዴግን ካፈረስን ኢትዮጵያ መፍረስ ሊሆን ይችላል። ስለዚህ ጫና ፈጥረን ከኢህአዴግ ውስጥ ለዘብተኛ የሆኑ ለውጥ የሚፈልጉ ኃይሎች ወደ ስልጣን ይምጡ ወደሚለው ሄደ። ከዛ ጊዜ የተጠናወተኝ ፍራቻ ስለ ለስቴት የመሳሳት ጉዳይ አሁን ደግሞ እያየሁት መጣሁ እና አሁን እንቅልፍ የሚነሳኝ አንዴ ስቴት ከፈረሰ አምባገነናዊ የሆነ ስቴትን ማስተካከል ትችላለህ። ኢኮኖሚ የተበላሸ ስቴትን ሰውየውን አንስተህ ትችላለህ። አገር ከፈለሰ መልሶ መገንባት በጣም ከባድ ነው። ኢቭን ሀብታም የሆኑ እንደ ሲሪያ አይነት እንደ ሊቢያ አይነት ሶማሊያ ጎረቤታችን ነው እና እንደ ኢትዮጵያ ደግሞ ውስብስብና ብዙ የውጭ ኢንትረስቶች ያሉበት ሀገር አንዴ ከተበተነ ሀገር መፍረስል ግን ሰው መጠንቀቅ አለበት። ኢትዮጵያ ፈርሳ ኦሮሚያ አትቀርም፣ አማራ አይቀርም፣ ትግራይ አይቀርም። people should not be fooled። የኢትዮጵያ ሀገረ መንግስት ከፈረሰ በትንትን ነው፣ ከጣሪያ ላይ እንደለቀቀው ጀበራ ነው የሚሆነው። ከዛ ደግሞ ተጠቃሚ ማንም አይኖርም። ይሄ ነው እንቅልፍ ቢነሳኝ። አሁን አንተ ያነሳቸውን ጥያቄዎችን ለመወያየት መንግስት የብሔራዊ እርቅና ውይይት ኮሚሽኑ ተዋቅሯል፣ ስራ ላይ ነው። ነገር ግን እስካሁን አጀንዳ ማሰባሰቡን እንኳን አላጠናቀቀም። ያ ብቻ ሳይሆን ደግሞ ከ10 በላይ ፖለቲካ ፓርቲዎች ቅሬታቸውን ገልጸው እንደማይሳተፉ አሳውቀዋል። አንደኛው አንተ አባል የሆንክበት የኦፌኮ ነው። ግን እኔ ይህንን ጥያቄ እንድትመልስልኝ የምፈልገው እንዳንተ እንደ ጀዋር ነው። በእርግጥ ተስፋ ይታያል በብሔራዊ እርቅና ምክክር ኮሚሽኑ? የናሽናል ዳያሎግ በሀገራዊ ውይይት ጉዳይ ገና ለውጡ ሲመጣ 3 ነገሮች ነው ፕሮፖዝ ያደረግነው። አንደኛ ሀገራዊ ውይይት፣ ከዛ ውስጥ የሚወጡ ግን የብሔራዊ እርቅ እና ይሄ የማንነትና የድንበር ጉዳዮች ከዛ የሚወጡ ብለን ያስቀመጥናቸው ፓርት ኦፍ አወር ትራንዚሽናል ፕላን። የብሔራዊ እርቁን ተውትና የናሽናል ዳያሎጉን ተውትና የብሔራዊ እርቅ ኮሚሽን የድንበር ምናምን ለጊዜው አቋቋማቸው 3 ዓመት ቆይተው ፈረሱ። ናሽናል ዳያሎግ በሁለት ደረጃ ነው የሚደረገው በአንድ ሀገር ውስጥ። አንዱ ጦርነት ለማስቀረት የፖለቲካ ልዩነቶች በጣም ተጋግለው ሲወጠሩ ያንን ውጥረት ለማርገብና ወደ ጦርነት እንዳያመሩ ለማድረግ ፕሪዋር ፕሪቨንቲቭ ሜካኒዝም ሊሆን ይችላል ናሽናል ዳያሎግ። አንዱ ደግሞ ጦርነት ከተካሄደ በኋላ ጦርነት ሲቆም ወደ ጦርነት ያስገቡን ፖለቲካ ጉዳዮች ወደ ሌላ ጦርነት እንዳያደርጉን በጦርነት ጊዜ የተፈጸሙ በደሎችና ስህተቶች እንዲታረሙ ቁስል እንዲጠግን የምታደርግበት ፖስት ዋር ናሽናል ዳያሎግ ነው። ኢትዮጵያ ናሽናል ዳያሎግ ሲጀመር በጦርነት መካከል ነው። የትግራይ ጦርነት እየተካሄደ ነበረ፣ ኦሮሚያ ውስጥ እየተካሄደ ነበረ። እስር ቤት እያለውም ጠየቁኝ። ከወጣው በኋላ የናሽናል ዳያሎግ የተመረጡት ሰዎች መጥተው ሲጠየቁኝ የኔ ምክር ሀሳብ ምን ነበረ? ሎክ ሀሳቡ በጣም ጥሩ ነው፣ 2018 ላይ ማድረግ ነበረብን። ኦኬ ኢት ኢዝ ቤተር ሌት ዳን ኔቨር። አሁንም ከሆነ ብሔራዊ ዳያሎግ ሊሰራ የሚችለው መነሻው ወሳኝ ነው። ሊወያዩ የሚወስኑ ፖለቲካ ልሂቃን ፖለቲካ አደረጃጀቶች አወያዮቹን መረጣ ላይ የመወያያ ህጉን ሩል ኦፍ ዘ ጌም ላይ ኢንፑት ሊኖራቸውና ሊስማሙበት ይገባል። ስለዚህ አትሩጡበት፣ አትቸኩሉበት። አንድ እሱ ነው። ሁለተኛ ቅድም እንዳልኩ የናሽናል ዳያሎግ ሊሆን የሚችለው ውጤታማ ሊሆን የሚችለው ጦርነት ካለቀ በኋላ ነው። ስለዚህ ጦርነቶች እንዲቆሙ፣ የትግራይ ጦርነት እንዲቆም፣ የኦሮሚያ ጦርነት እንዲቆም
እነኛም የሚዋጉ ሰዎች ወደ መድረክ እንዲመጡ ስሩበት፣ እኛም እንደግፋለን የሚል ያልተሰራ ቀጠለበት። የአማራው ጦርነት ጨመረበት ማለት ነው። ዛሬ እኮ ኢትዮጵያ ውስጥ ናሽናል ዳያሎግ ሊካሄድ አይችልም። አብይ መስታወት እያየ እንደማውራት ማለት ነው። ስለዚህ ውጤታማነቱ ላይ ጥርጣሬ አለ። ይዳን ፕሮፌሰር መራንደን እንደሚለው ዴድ ኦን አራይቫል ኦልሬዲ ከመጀመሩ የተበላሸ ነገር ስለሆነ አሁን ባለው ሁኔታ አልቲሜትሊ ምንድን ነው የሚሆነው? ስርዓቱ ወደ ፕሬዚደንሻል ሲስተም ይሁን በማለት አብይም ፕሬዚዳንት ከማድረግ ያለፈ ውጤት ሊኖረው አይችልም። የምታስበው ሁሉ ቢስተካከል፣ ኢትዮጵያ ውስጥ የምትፈልገው ነገር ሁሉ ቢሆን አገሪቱን ጠቅላይ ሚኒስትር ሆነ የማስተዳደር ፍላጎት አለ? ቅድም እንዳልኩ ነው። መታጀሩ ተሰበተ መረን ባለ ጭንቅላት ላይ ነው። ለእኔ ትልቁ ነገር ሀገር ይኑረን። እስቲ ሀገር የለንም በደረጃ ውስጥ እየገባን ያለ ነው። ሀገር ይመለስና እሱ ችግር ጠቅላይ ሚኒስትርነት የገበሬነት ችግር እኮ አንዱ የፈጠረው ምንድን ነው? what does it take to lead a country? ሀገር ለመምራት የሚያስፈልገው እውቀት፣ ብስለት፣ ብልሃት ምንድን ነው ብሎ ራስን ሳያዘጋጁ ጠቅላይ ሚኒስትር ለመሆን ሚኒስትር ለመሆን ብቻ የሚደረግ ያለ ፕላን ያለ እቅድ የሀገሪቷ ውስብስብነት ያለምን ውስብስብነትን ሳያጠኑ የሚደረግ ነገር አደጋ አለው። ስለዚህ ለእኔ ጠቅላይ ሚኒስትር ይሁን ሰከንደሪ አሁን ማድረግ የምፈልገው እኔ አሁን አመፁ ምን አድርጎ አይደለም እያልኩ ያለሁት we need to have a conversation። ሀገር ከፍተኛ አደጋ ውስጥ ገብቷል። ኢኮኖሚያችን ዳሽቋል። የኑሮ ውድነቱ ህዝቡ I don't think so ኢትዮጵያ ድሮም ድሃ ነች። አሁን ባለበት ደረጃ ግን የሰው ልጅ ተይግሮ አያውቅም። ባለፈው ነገር ቤት ሲሄድ አንዱ እንትን ያደረገኝ አንድ ሰውዬ ዶክተር 15 ዓመት ሰርቷል። ሚስቱ ነርስ ነች፣ 12 ዓመት ሰርታለች። ዶክተር እንግዲህ the highest level of profession ነው ኢትዮጵያ ውስጥ። ልጆቻቸውን ማስተማርና መቀለብ ኪራይ መክፈል አልቻሉም። ኢማጂን ሌላው አስተማሪው ሌላው life has become unbearable። ይሄ ደግሞ የምን ውጤት ነው? አንዱ የጦርነት ውጤት ነው። ከጦርነት የተረፈውን ገንዘብ ቅንጡ ሪዞርቶችና ቤተ መንግስቶች for God's sake ኢትዮጵያ ለምንድነው አዲስ ቤተ መንግስት የሚያስፈልጋት? ኢትዮጵያ ሪዞርት መዝናኛ ኢትዮጵያ ህዝብ ችግር መዝናኛ ነው። ኢትዮጵያ ህዝብ ችግር በቂና ተመጣጣኝ ዋጋ ያለው መዳበሪያ ለማግኘት ነው። የኢትዮጵያ ህዝብ ችግር ገበሬው ተረጋግቶ ለማረስ የሚያስችለው ሰላም አለመኖር ነው። የኢትዮጵያ ህዝብ ችግር የመንገድ ትራንስፖርት በሰፊው አለመኖር ነው። ተጀምረው የነበሩ ፕሮጀክቶች የባቡር መንገዶቹ ቆሙ። ስንት ገንዘብ ወጥቶባቸው እየተከሰሰን ነው። ያዩ መዳበሪያ የሚባል ኢሉባቡር አካባቢ ነበር። ስንት ገንዘብ ፈሶበት ችግሩ ኦፍ ኮርስ በአብይ ሲያደርም የጀመረው አብይ ከሞተ መለስ ከሞተ በኋላ ጄኔራሎቹና ሚኒስትሮቹ ዘረፋ ውስጥ ገቡ። እነዛን ፕሮጀክቶች አደናቀፏቸው። አሁን አዲስ የመጣው አመራር ያን አስተካክሎ ከማስቀጠል ይልቅ ባሉበት ተዋቸው። ባለፈው የሆነ ዜና ታነበረ 8 የመንግስት 8 የሱካር ፋብሪካዎች አሉት፣ አንድ ብቻ ነው የሚሰራው። ለምንድን ነው የማይሰራው ሲባል አብዛኞቹ መለዋወጫ የስፔር ፓርት ለመግዛት ዶላር አጥተው ነው። ዶላሩ አንዱን ጦርነቱ በላው፣ ድሮኑ በላው ማለት ነው። አንዱን ቤተ መንግስቱና ሪዞርቱ በላው። now we are importing sugar from Brazil። ምን አይነት አመራር ነው ይሄንን በዚህ ማያፈር? ስለዚህ የፕራዮሪቲው ምንድነው? ቅድሚያ መስጠት ያለበት ኢትዮጵያ ውስጥ ቅድሚያ መስጠት የፕራዮሪቲ መዛባት አለ። ያን ማስተካከል ግዴታ ነው። ናይሮቢ እንደምትኖር ነው የምሰማው። አሁንም ያገኘንህ ናይሮቢ ቢሮአችን ነው። ኢትዮጵያ ውስጥ መኖር ስጋት አለ? ለስጋት ብቻ አይደለም። አንደኛ ከስራዬ እዚህ ይሻለኛል። ሁለተኛ አምና ከእስር ቤት እንደወጣሁ በኋላ ወደ ኢሬቻ ሲሄድ አዋክበው ጠባቂዎቼን በሙሉ አሰሯቸው። ከዛ ከብዙ ሰዎች ጋር ከፓርቲ ሰዎችም ጋር ተወይ ስንወያይ በዛው ጊዜ የነበረኝ አቋም ምንድነው? ምንም ቢሆን በእኔ ምክንያት አሁን ባለው እሳት ላይ ችግር መፈጠር የለበትም። ስለዚህ እነዚህ ሰዎች እኔን ተተናክለው ነገሮች ማባባስ የሚፈልጉ ሰዎች ስላሉ የሚሻለው ምንድነው ብለን ወደ ናይሮቢ መጣው። ግን ያው ሁሌ እዚህ አልኖርም፣ ዩሮፕ ነው የምሰራው። ዩሮፕ ብዙ ጊዜ መላለሳለሁ። ግን ናይሮቢ is a beautiful place። አያስቀናም? እሺ፣ እጅግ በጣም ነው አመሰግናለሁ። እግዚአብሔር ያክብርልኝ ስለነበረን ጊዜ። እኔም በጣም አመሰግናለሁ።